ቴሌግራም ቻናል ላይ ያስቀመጥኩትን ሊንክ ንኩት። ከዛ ይሄው እዚህ ጋር እንደዚህ ያመጣላችኋል። ወደ ታች ነው የምትሄዱት። ሁሉንም አልፋችሁ ሁሉንም እንዳለፋችሁት መጨረሻ ላይ ይሄው ቪዛ ኢንቪቴሽን ፓኬጅ የሚለውን ሬጂስተር ናው የሚለውን ትነኩታላችሁ። እሱ እንደነካችሁ የምትሞሉት አለ ወደ ታች ታረጉትና እዚህ ጋር ኢሜይላችሁን ጽፋችሁ ኔክስት ማለት ነው። ከዛ ሁለተኛው ፔጅ ላይ እዚህ ጋር ስም፣ ላስት ኔም፣ የአያት ስም፣ ከዛ ጀንደራችሁን መጻፍ ነው። አንዱ መምረጥ ሜል ፊሜል የሚለውን አንዱ መምረጥ። ከዛ ዴት የተወለዳችሁበት ቀን አለ፣ መንዝ አለ፣ ይር አለ። ቀኑን አንዱን ትመርጣላችሁ። መንዝ ላይም ወራችሁን መምረጥ ነው። ይር ላይ አመታችሁን መምረጥ ነው። ከዛ ፕሮፋይል ፒክቸር የእናንተን ጉርድ ፎቶ እዚህ ላይ አፕሎድ ማድረግ አለባችሁ። ሳይዙ ከ2 MB መብለጥ የለበትም ያስቀመጣችሁበት ላይ። ከዛ ናሽናሊቲ ኢትዮጵያን ከሆናችሁ ኢትዮጵያን ነው የምትሉት። ፓስፖርት ቁጥራችሁን ማስቀመጥ። ከዛ የፓስፖርታችሁን ፊት ለፊት ፔጅ እዚህ ጋር ማስቀመጥ አለባችሁ አፕሎድ ማድረግ። ኦኬ እሱን ታስገባላችሁ። እሱም ሳይዙ መብለጥ የለበትም ከ2። ከዛ ካንትሪ ያላችሁበትን ሀገር ኢትዮጵያ ከሆነ ኢትዮጵያ። ከዛ ሲቲ እንዳጋጣሚ አሁን ለምሳሌ አዲስ አበባ ከሆነ አዲስ አበባ ነው የምትሉት። ፕሮፌሽናችሁን ስራችሁን አስተማሪ፣ ኢንጂነር፣ ዶክተር መጻፍ። ከዛ እዚህ ጋር ኦዲዮ ኬስ ሰማችሁ ነው ይሄኛው የዚህን ስለዚህ ኮንፈረንስ። ከዛ ኔክስት ማለት ነው። ከዛ ኔክስት እንዳላችሁ ይሄው የምትከፍሉበትን ነው። እዚህ ጋር $349 አለ። እሱን መክፈል ይጠበቅባችኋል። ይህንን ኢንቪቴሽኑን ሌተር ለማግኘት ማለት ነው። የካርዳችሁን የትም ሀገር ብትሆኑ የካርዳችሁን እዚህ ጋር ቁጥር፣ ኤክስፓየር ዴቱን፣ ከዛ ሴኩሪቲ እዚህ ጋር እንደምታዩት ሀገር ነው። እናንተ ያላችሁበትን ሀገር ትመርጣላችሁ። ኢትዮጵያ ከሆነ ኢትዮጵያን ትነኩትና ይሄው ካርዳችሁን ቁጥራችሁን የውጭ የግድ መጠበቅ የለባችሁም። ኦኬ ከዛ ሰሚት አፕሊኬሽን የሚለው መንካት ነው። እንደዚህ አድርጋችሁ ነው። ከዛ ኢንቪቴሽኑን ይልኩላችኋል በኢሜይላችሁ ማለት ነው። ኦኬ